ዛሬ በዚህ ቪዲዮ ሁለት የስራ አይነቶች ይዤላችሁ መጥቻለሁ። እነዚህን ሁለት ስራዎች በ2018 ብትሰሯቸው ውጤታማ ያደርጓችኋል ብዬ ስላሰብኩ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አቡ ቢላል ቢዝነስ ወርልድ ቻናል ተከታታዮች ሁላችሁም ያላህ ሰላምታ ያላህ እዝነት ይድረሳችሁ እያልኩኝ ዛሬ በ2018 ብትሰሯቸው ውጤታማ ያደርጓችኋል ብዬ ሁለት የስራ አይነት ይዤላችሁ መጥቻለሁ። እነዚህ ስራዎች በአብዛኛው ማለት ነው በገጠራማ ከተሞች ወይም ወጣ ያሉ ከተሞች ቢሰሩ በጣም ውጤታማ ትሆናላችሁ። ይሄ ስራ ግን ሊሰራ የሚችለው ከ100,000 ብር እስከ 1,000,000 ብር ድረስ ነው ማለት ነው። ስለዚህ የመጀመሪያ የላሞች እርባታ ነው። የላሞች እርባታ በጣም ውጤታማ የሚያደርጋቸው ስራ ሲሆን የመጀመሪያ ጥናት ያስፈልጋል። ምሳሌ ድርቃማ ቦታ የማይበዛበት ሲሆን እንዲሁም ደግሞ በጣም ከፍተኛ መሬት ወይም ሰፋ ያለ ቦታ ያስፈልጋችኋል። ምክንያቱም ወጣ አድርጋችሁ የምታናፍሱበትና እንዲሁም እነሱም ወጣ ብለው ውሃ መጠጫ እንዲሁም የራሳቸው መንቀሳቀሻ እንዲሁም የምታደልቡበት ቦታ ያስፈልጋችኋል፣ ሰፋ ያለ ማለት ነው። ያ ደግሞ የእናንተ ከሌላችሁ ከሰዎች ልትገዙ ትችላላችሁ። ስለዚህ ይሄ የላሞች እርባታ በሶስት አይነት ጥቅም ይሰጣችኋል። የመጀመሪያ እነሱ ይወልዳሉ፣ ይራባሉ። የሁለተኛው ደረጃ ወተት ይሰጧችኋል። በማከፋፈል ለሰዎች በመሸጥ ሌላ ገቢ ተጨማሪ ታገኙበታላችሁ ማለት ነው። ስለዚህ ይሄ ስራ ግን ለመስራት የሚያስፈልገው ብር በትንሹ ከ100,000 ብር እስከ 1,000,000 ብር ብያለሁ። 100,000 ብር ለምሳሌ ሁለት ላሞች ብትገዙበት በ50 ወይም በ40 እንበለው 80,000 ብር፣ 20,000 ብሩ ደግሞ እነሱ የሚመገቡት የሚበሉት ነገር ስለሚያስፈልጋቸው በትንሹ 100,000 ብር ያልኳችሁ ያው ስራ አይናቅም ከትንሽ እስከ ትልቅ ትሄዳላችሁ በማለት እንጂ ይሄ ስራ ለመስራት ከ100,000 እስከ 1,000,000 ብር ላለው ሰው በ2018 ይህን ስራ ብትሰሩት በጣም ውጤታማ ትሆናላችሁ። በነገራችን ላይ መጀመሪያ ላይ እንደተናገርኩት ይህን ስራ ለመስራት በጣም በቂ ጥናት ያስፈልጋል። እንዲሁም ቦታ ያስፈልጋችኋል። እንዲሁም ደግሞ ጎን ለጎን ከብቶች ወይም ላሞችን የሚከታተል ዶክተር ያስፈልጋችኋል። እነዚህ ነገሮች ካሟላችሁ ማለት ነው፣ ሰፋ ያለ ቦታ ካላችሁ፣ የሚበሉት ምግባቸውን ካዘጋጃችሁ በ1 አመት ወይም በ2 አመት ማለት ነው በጣም ትልቅ ሚሊየነር የማትሆኑበት ነገር የለም። ይወልዳሉ፣ ይዋለዳሉ፣ ወተት ይሰጣሉ። እናንተ ደግሞ ወተት አከፋፋይም ትሆናላችሁ ማለት ነው። ብዙ ገቢ የምታገኙበት በ2018 አንደኛ ላይ ያስቀመጥኩላችሁ የከብቶች ወይም የላሞች እርባታ ነው ማለት ነው። ይህን ስራ ለመስራት ግን በትንሹ ከ100,000 እስከ 1,000,000 ብር ድረስ ያስፈልጋል። ሰፋ ላድርገው ካላችሁ ከዛ በላይ የሚወስዳል ማለት ነው። እኔ ግን ይህን ያመጣሁላችሁ ከትንሽ እስከ ትልቅ የሚሄድ ሰው ስለሚኖር ብዬ እንጂ ማንኛውም ስራ ሰፋ አድርገን እንስራ ካላችሁ ሰፋ ተደርጎ መሰራት ይችላል። በነገራችን ላይ መጀመሪያ ላይ እንደጠቀስኩላችሁ ማንኛውም ስራ ግን ጥናት ያስፈልገዋል። ጥናት አጥንታችሁና መስፈርቶቹን ካሟላችሁ በ2018 በላሞች እርባታ ብትሰሩ በ1 አመት ውስጥ ባለሀብት ትሆናላችሁ ማለት ነው። ሁለተኛ ላይ ይዤላችሁ የመጣሁት ደግሞ ይህም የበግ እርባታ ሲሆን ሊሰራ የሚችለው በገጠራማ ከተሞች ሲሆን ለዚህም ደግሞ በ2018
ብትሰሩት ውጤታማ ያደርጋችኋል ብዬ ያመጣሁት ስራ ነው ማለት ነው። ይሄ ስራ እንግዲህ መጀመሪያ መግቢያ ላይ እንደተናገርኩት ማንኛውም ስራ ስንሰራ ጥናት ያስፈልገዋል። ይህን ስራ ለመስራት መጀመሪያ አካባቢ ጥናት ማድረግ ነው ማለት ነው። ድርቃማ ቦታ ያልሆኑ እንዲሁም ደግሞ ለበግ እርባታ ምቹ የሆነ ቦታ መምረጥ ያስፈልጋል። ከዚህ በመቀጠል ደግሞ በጎቹ ሊረቡበት የሚችል ወይም ሊንቀሳቀሱበት የሚችሉት ቦታ የተወሰነ ያስፈልጋቸዋል ማለት ነው። ያንን ደግሞ ቦታ እናንተ ከሌላችሁ ከሰዎች በግዥ መልኩ አድርጋችሁ ልታረቡ ስለምትችሉ መጀመሪያ አካባቢ እንዲሁም ደግሞ የምታረቡበትን ቦታ ጥናት ማድረግ ያስፈልጋል። ከዛ በመቀጠል የሚያስፈልጉ ማቴሪያሎች ለምሳሌ ማደሪያዎች እንዲሁም ደግሞ ወጥተው የሚንቀሳቀሱበት ቦታ ወይም በጎቹን ማለት ነው ለማርባት የምትጠቀሙበት ቦታ ያስፈልጋችኋል። እሱን ማዘጋጀት ከዛ በመቀጠል የሚበሉት ማዘጋጀት እንዲሁም ደግሞ ቅድመ ይህን ስራ ለመስራት ስታስቡ ጎን ለጎን እነዚህን በጎች የእንስሳት ሐኪም ክትትል የሚያደርግላቸው ሰው ከጎናችሁ መያዝ ያስፈልጋል ማለት ነው። ታዲያ ይህን ስራ ለመስራት በትንሹ ከትንሽ ወደ ትልቅ ስለሆነ የሰው ልጅ የሚሄደው ቢያንስ ማለት ነው ከ50 ሺህ ብር እስከ 500 ሺህ ብር ያስፈልጋችኋል ማለት ነው። 50 ሺህ ብር ለምሳሌ 10 ትንንሽ በጎች ብትገዙ እነዚያን ብታረቧቸው በአመት ይወልዳሉ ይዋለዳሉ እንዲሁ ያሉ እየተራቡ እየተዋለዱ ማለት ነው። ብዙ በ2 አመት በ3 አመት ብዙ ባለሀብት ሚሊየነር መሆን ትችላላችሁ ማለት ነው። ታዲያ በ2018 በገጠራማ ቦታ በበግ እርባታ ስራ ብትሰሩ ውጤታማ ያደርጋችኋል ብዬ ይዤላችሁ የመጣሁት የስራ አይነት ሲሆን ይህ ስራ ግን ለምን የገጠር ከተሞችን ብቻ መረጥክ ካላችሁኝ ለቦታው ምቹና እንዲሁም ደግሞ ለማንኛውም ነገር እንቅስቃሴ ገጠራማ ከተሞች ስለሚሻል ብዬ ስላሰብኩ ነው ማለት ነው። ነገር ግን ይሄ ስራ ብትሰሩት በጣም ውጤታማ የሚያደርጋችሁና በጣም በ2 አመት በ3 አመት የምትቀየሩበት እንዲሁም ሀብታም የምትሆኑበት የስራ አይነት ነው ማለት ነው። መጀመሪያ ላይ እንደተናገርኩት ይሄን ስራ ለመስራት ግን መስፈርቶችን አሟልታችሁ ወደ ስራ መግባት ከቻላችሁና በጥንቃቄ ይህን ስራ ከሰራችሁት በ2018 በጣም ውጤታማ ከሚያደርጋችሁና በጣም ብራማ ትርፋማ ከሚያደርጋችሁ ስራ ሁለተኛ ላይ ያስቀመጥኩላችሁ የበግ እርባታ ነው ማለት ነው። ውድና የተከበራችሁ አቡ ቢላል ቢዝነስ ወርልድ ቻናል ይህ ቻናል ስለ ቢዝነስ እና ቢዝነስ የሚያወራ ቻናል ነው። በሳምንት 2 ቀን ቅዳሜና እሁድ ለእናንተ ጠቃሚ መረጃዎች እየሰራ ይለቃልና ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ ባካችሁ። ይህን ቻናል ሰብስክራይብ ላይክ ሼር አስደርጉኝ ወገኖች ማለት ነው። እንግዲህ ይሄ ቻናል የሁላችንም የኔም የእናንተም ነው ማለት ነው። ይሄን ስራልን በዚህ ሁኔታ በዚህ አይነት ብትሰራለን ብላችሁ መጠየቅ የምትፈልጉትና ልትጠይቁ የፈለጋችሁ ኮሜንት ላይ ሀሳባችሁን በማስቀመጥ መናገር ትችላላችሁ። ባካችሁ ደግሜ ደጋግሜ ግን ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁም ለወዳጅ ለዘመድ አድርሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።